ያቺ ደሞዝ እንዳትጎል እማይሆን ህይወት ውስጥ ሁሉ ገብቼ ማለት ነው። ምን ማለት ነው እሱ? ያቺ ደሞዝ እንዳትጎል እማይሆን ህይወት ውስጥ ሁሉ ገብቼ ማለት ነው። ምን ማለት ነው? السلام عليكم ورحمة الله وبركاته يا ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልহামዱሊላህ ረብል ዓለሚን። ቤተሰብ ዛሬ እየላችሁ የመጣው ቪዲዮ ለመዳም ቅመሞች በጣም ይጠቅማችኋል። እስከ መጨረሻው ተከታተሉት። እንዲሁም እችን አትርሷት፣ ላይክ፣ ሰብስክራይብ፣ ሼር ማድረጓን። ያቺ ደሞዝ እንዳትጎል እማይሆን ህይወት ውስጥ ሁሉ ገብቼ ማለት ነው። ምን ማለት ነው እሱ? እማይሆን ህይወት ውስጥ ምን ማለት ነው? ውጪ ላይ ማለት ነው። ጠፍተህ ስትሰራ ቤት ኪራይ አለ፣ ስልክ አለ፣ መብላት አለ፣ መጠጣት አለ፣ መልበስ አለ። ልብስስ እንደው ፓርታይም ከምሰራባቸው ሰዎች እያመጣው ለብስ ነበር። ለዛች ቤት ኪራይ ስል ግን እማይሆን ላይፍ ውስጥ ገብቼ ከሱዳኒ ጋር ያን ያክል አመት ከሆነ ሱዳኒ ጋር ነበር አብሬ ስኖር የነበረው እዛ ማለት ነው። ማብሮ መኖር ምን የማይሆን ላይፍ ማለት በቃ እንደ ባልና ሚስት ሆነን ቤት ኪራይ እንዲከፍልልኝ ያቺ ብር እንዳትጎልብኝ ማለት ቤቱ ስለተጀመረ ለምን እኔ ጠፍቼ ስለምሰራ ብያዝ ብመጣ ቤቱ ሳያልቅ ነው የምመጣው። ገባክ? እማይሆን ላይፍ ውስጥ የማልፈልገው ህይወት ውስጥ ሙሉ ህይወቴ አሁን ዛሬ እንደዚህ ለሚሉት ነገር ማለት ነው አንዱም ላይ ነው የለውበትም። ገባ? እንዲህ ስለተናገረች እንዲህ እንበለው የአካባቢ ሰው እኮ ፈርዷል እኮ ኮሜንት ላይ ሁሉ ፈርዷል እኮ የሚያውቅ ይሄው ቀልጥሜ ይሄው እሷን ለማሳደር አሁን በሳት ተለብልቧል። የመዳም ቅመሞች ደግሞ የራሳቸውን ሐሳብ አስተያየት ሰጥተውበታል። እስኪ ደግሞ ወደ እነሱ ቪዲዮ እንግባ። አንድ እድል ብሰጠኝ እቺ ልጅ ቅጫት ተብዬ አንድ ጊዜ እድሉ ብሰጠኝ ባፍና ባፍንጫዋ ነበር በርበሬ ጥና አድርጌ እቺ ልጅ ማስተካከላት ነበር። ግን ምን ዋጋ አለው? በዚህ ልክ ለዚህ ደረጃ እንዲበቁ ያደረገቻቸው እኚና የተከበሩ አባትና ልጅ እቺ የ17 አመቷ መርዟ ልጃቸው ነች። ለዚህ ደረጃ ካብራካቸው ከፋይ አደባባይ ለአደባባይ እንዲካሰሱ ያደረገቻቸው እሷ ነች። ወደ እሷ መጣጣታለሁ። በቅድሚያ አስረግጬ የምነግራችሁ እንዲታቁ የምፈልገው ወደዳችሁም ጠላችሁም የአረብ ሀገር ሴት ማለት የአረብ ሀገር ሴት ጀግና ኩሩ ነች። የፈለገች ለምን አትባለ እብድ ትባለ የነቀለች ሰካራም አቂሺ ከርታታ አጥፊ ትባል የፈለገች ለምን አትባለም። የአረብ ሀገር ሴት ጀግና ነች። አይደለም ኖራ ሞታ የታይምሯችን ሲለቃዩ መልቀቂያው ይልቀቅና አንቱ ባለጌ አሳዳጊ የበደሉት እርሱም ብሎ ደግሞ አባት እንደ እርሱ አይነት አባቶች ናቸው የበግ ለምድ ለብሰው ቤተክርስቲያንን እንትን እያሉ ያሉት። አሁን ባለጌ እንደ ማርያምን ልጃቸውን ይስደቡ አያገባኝም። እኔ አስተያየት ሰጥቼ አላውቅም። በተለይ ኢትዮጵያ ውስጥ የተጋቡ አሁን የሆነ ጊዜ ላይ ባሏን በጣም የምድር ሲኦል መክፈቻ ቁልፍ አድርጋ የመጣች ነበረች። በእሷ ላይ አስተያየት አልሰጠውም። ለምን ባልና ሚስት መሀል አያገባኝም። ያቺ ኩላሊት ሰጠች ተብሎ የሚዲያ ፕሊስ የኔ እናት አመሰግናለሁ የኔ ውድ እህቴ እንደዛ እንትን አለች። አያገባኝም። የሚመለከተኝ ነገር የለም። ለምን መልሶ ተጋብቶ ቬሎ እየለበሱ ሲመጡ እርሶና ልጆቹት ላይ ማንቱ ባለጌ ማንም የገባ የመዳም ቅመም የለም። እንደው ቢታረቁ ኮመንቱን